እንዲፍትፍት አድርጌ ነው ያስረዳዋቸው። ለቅሶ ቤት ነበርን እንትናጋ ወይ ማሚ ያውልሽ እኔ ከመስመር ላይ ድምጹን ማሰማት ስላልፈለኩኝ ነው አለ እየሰማችሁ ነው። ከራሽዲያ ሆስፒታል የሆነ ሰው አለ እዚህ መስመር ላይ ማለት ነው። ማሚ አይዲዋ የምንድን ነው? ብሬ እየሰማክ ስለሆነ ንገረው። ሚውት ነው ክሊነር ነው። አይዲዋ ምንድን ነው? የልጅቱ አይዲ ክሊነር ነው። ኢንሹራንስ በስሟ ምንም የለም። ብሬ የማን ነው ኢንሹራንስ? እንደዚህ አይነት ከቨር አያደርግም። የዚህ አይነት ሰርጀሪ ከቨር አያደርግም። እሺ እናንተ ጋር ያረጋግጥ። ኢንሹራንስ እኔ ልገዛላት ነበረ፣ ግን ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው ማታከም የምችልበት። ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው አክሴፕት ነው አክቲቭ ስኪም ምናምን። በዚህ ባላት ኮንዲሽን ደግሞ ማሰራትም አትችልም። አትችልም። ኢንሹራንስ አይቻልም። አሁን ነገ ኢንሹራንስ 7000 አለ፣ የ2000 ብር አለ፣ የ9000 ብር አለ። ብገዛም ማሰራት አትችልም። እና በእግዚአብሔር እንደው እህቴ ናት ሁላ ብለክ በእናት እሺ ብሬ እስቲ አንዴ አይዲዋን ላክልኝ ልላክልክ አሁን ዋትስአፕ። እሺ ብሬ ኃይል በልኩ ዋትስአፕ ላይ አይዲዋን ስጠኝ እስኪ አንዴ። እሺ አይ ማሚ ያለችው ነው እሱም የደገመው። አንድ ነገር ልንገርሽ። ኦኬ እኔ ያልኩትን ከደገመ ፕሮሰሱን ይጀምሩላት። አሁን እንኳን ባለፈው ለቅሶ ቤትኛ ከሄድን ስንት ቀናችን መሲ የዛለት የነገርኳቸው ነው። 1-2 ስቴፕ ይራመዱ ነበር። ምንም እኮ ወደ እናንተ የሚመጣ ነገር የለም። እናንተ ናችሁ ወደዛ ነገር መሄድ ያለባችሁ። ብሬ ቁጥርህን ስጠኝ ዋትስአፕ ላይ በሌላ ኃይል በልክ 0581 30 36 24 እሺ ላክልኝ ብሬ። ይሄው መሲ ነኝ ብያለሁ። ኦኬ አይዲዋን ላክልኝ። ለምን እስካሁን ዝም አሉ? ለምን አንዱን ስቴፕ እንኳን አልሄዱም? እነዚህ ትላልቅ የእርዳታ ማሚ ያለችው ቦታ ጋር ቢሄዱ ግዴታ ስለሆነ የእንትን ስለሆነ ያስገቧት ነበረ። ኢመርጀንሲ ደግሞ ይሄ አፋጣኝ እችል ደግሞ ይሆት አደጋ ላይ ደግሞ ሆነች ቅድሚያ የሚሰጡት ሁላ ለእንደዚህ አይነቶች ነው። አይዲዋን ላክልኝ እሺ ብሎ ይሄ ያልሽኝ መሲ ይሄ 58 ነው። ያው ልደውልልኝ ልኬልሻለሁ። ደርሶኛል። እሺ አልቃስምያም እኮ ያኔ እኮ ያስገባነው እኮ መንጀስቲ እኮ ነው ማለት ያስገባነው እኮ እንደዛ ብለን ያስገባነው። በዛ ገብታ 7 ቀን ያከሟት መጀመሪያ ለፎቶና ብሎ ለምን ውጪ ነው የተባለችው እኮ ውጪና በዚህ ቀን ነው የተባለችው። 7 ቀን አስተኛዋትና ማለት ነው በዚህ ቀን ነው የተባለችው። እኔም ነበርኩና 7 ቀን የተኛችው ማንንም የለኝም ነው ያላችኋቸው። በቃ እኔ ማንንም የማውቀው ሰው የለም፣ ወንድምም እዚያ ጋር የለኝም፣ ማንንም የለም፣ በቃ ስራም የለኝም ስትላቸው 7 ቀን አስተኛዋትና ማለት ነው። ያው እሱ ራሱ የተኛችው እንዴት ነው ዶክተሩ ተቀይሮ ነው የመጀመሪያ ውጪ ያለቻት ተቀየረ። ራት ላይ ማለት ነው ይቀየራሉ አይደል? ሲቀየሩ እነሱ ምን ያደረጉት 7 ቀን እንድተኛ ያደረጉት። 7 ቀን ከተኛችሁ በኋላ ልጅቷ ወጣችና ከዛ ገባች። ቀጥታ ወደ መዳም ቤት ገባች። መዳም ቤት ገባችና በዚህ ቀን ነው የተባለች። በዚህ ቀን ነው ስትባል ተመልሳ ድጋሜ እዛው ሄደች፣ በቀጠሮ ቀን ማለት ነው። በቀጠሮ ግን ስትሄድ ምንድነው ያሏት? ይሄን ብር ካላመጣች መግባታችን ይላል። ጭራሽ በር ላይ ነው ያስተናገዳት። ወደ ውስጥ እንኳን አላስገባት፣ በር ላይ ማለት ነው። ወረቀቷን ሁሉ እያሳየች በቃ ምንም ነገር መድኃኒት ሲንገጭ መድኃኒት ሲዋጭ ምናምን ያላት እንጂ ምንም ነገር ያደረኩላት ነገር ነው። አሁን እኛ ምን እሷ የምትድንበት ነገር ነው የምንፈልገው እንጂ በምንም ትሁን ብቻ በምንም እንድትድን ነው የምንፈልገው እኛ። ደግሞ እንደ ልጅቷ አነጋገር ዮርሳና ነው ስሟ አያዝም በደንብ ቀስጠራ ነው አላልሽኝም እንዴ? አይሰማ ያለችም እንዴ? እህት አይሰማሽም? ይሰማኛል አለሁኝ። ከስታራ ሳይሆን ከስታራ ነው ያሏት። መጀመሪያ የተባለችው ከስታራ ነው፣ አንጂኦግራፊ ማለት ነው። አንጂኦግራፊ መደረግ አለብሽ ተብላ ነው የላኳት። ያ ማለት እኮ ሲተነተና አቤት አንዴ
አንዳችን የሚወስማደር እሺ ያ ሲተነተን የጠበበ ቲዩብ አለና መከፈት አለበት። ኢቭን በፉል ሰርጀሪ ሳይሆን በኖርማል እና ሞቼ ያደርስሻል የሚባል አይደለም። ይሄ ራሱ ልጅቷን ያደክማል። እኔ አይደለም ተነገረችኝ ነው እያልኩሽ አለሁት። ዛሬ ደግሞ ያለው ቫልቮቿ በጣም ደክመዋል፣ መቀየር አለባት ነው ያለው ዶክተሩ። ቫልቭ ነው መቀየር ያለበት፣ ልቧ ሳይሆን የልቧ ምት ቫልቭ የሚያደርገው መቀየር አለበት ነው ያለው የዛሬው ዶክተር። እሷ የተነገራት ኢንፎርሜሽን ከስተራ ተደርጋ የተደፈኑ ቱቦዎቹ መከፈት እንዳለባቸው ነው በስርዓቱ አስረድተው ያስወጧት ከአልቃስሚያ ሆስፒታል። እኔ ልጅቷን አላውቃትም፣ ያወኳትኝ የዛሬ 6 ቀን ወይ 7 ቀን ነው እናቴ። ያወራዎች ለት ነው ያገኘዋት ሲጀመርም መፍትሄ ምንድነው የምትሉት ታዲያ? እኔ እንደኔ መፍትሄ ያልኩትኝ በኢትዮጵያ ብር ተሰባስቦላት ይሄ ሕክምና ኢትዮጵያ ውስጥ አለ 2,500,000 ብር ነው ምናምን ነው 100,000 ድርሃም ከሚከፈል ኢትዮጵያ ሄዳ 2 ሚሊዮን ምናምን ብር ተሰብስቦ እንደዛ አይሻልም? ማሚ እስኪ እናንተ ሀሳብ ስጡበት። በሲ እኔ ማንም ትንሽም በሽታ ሆነ ትልቅ በሽታ ኢትዮጵያ ሄዳችሁ ታከሙ ብዬ አድቫይስ አልሰጥም። ነገር ግን ይሄ አሁን በተባለው መንገድ እንግዲህ ካወራንበት ጊዜ አንስቶ ራሱ በእርግጥ ሰው ላይ ኖራት ይችላል። ሁሉም ለራሱ ተሯሩጦ ነው የሚኖረው፣ የራሱን ስራ ነው የሚሰራው። ያ ነው እንጂ ችግሩ ሰው ቢኖርና ያልኩሽን ፕሮሰስ ተሯሩጦ ቢጨርስላት በጣም ቆንጆ የሆነ ሕክምና ትክክለኛውን ሕክምና ታገኛለች እቺ ልጅ። ገባሽ? እና ልቦናችን እያወቀ ወደ ኢትዮጵያ ሂጂ መቼም እኔ አልልም እንትን ብዬ አፌን ሞልቼ። አንዳንድ ጊዜ የክብር ሞትን መሞት ያስፈልጋል። ሌላው ባይሆን አትሊስት ገንዘቧን ቤተሰብ ካላት ልጅ ካላት ለነሱ ጥሎ መሄድ። እኔ በግልጽ ነው የምናገረው፣ ይሁን ማለት አይደለም፣ ግን አትሊስት መጫወቻ አለመሆንም ጥሩ ነው። በአሁን ሰዓት ለመውለድ ገብተው እህቶቻችን እየሞቱ ነው። እንኳንስ ፉል ሄር ሰርጀሪ ኢትዮጵያ ሄደሽ አድርጊ አልላትም። በጣም ነው የምታሳዝነው እግዚአብሔርን። እሺ መፍትሄውን እሺ ንገረን። እሺ እሱንማ ሙኒክም እኮ እንደዛ ነበር ያለች። እንግዲህ ምንም ስቴፕ የሄደላት የለም ልጅቷ፣ ማንም የላትም። እንትን ቃስሚያ እኮ ኢመርጀንሲ ገብታ 7 ቀን አክመው እኮ ነው ያስወጧል። የት ሆስፒታል ነበር ማሚ? አልቃስሚያ ነው ለሷም የሚሆናት ሆስፒታል። አስላን የሚናስባት ቃስሚያ ብቻ ነው ሻርጃ። አስወጧል። ከዛ ቀጠሮ ሰጧት። በቀጠሮ ቀን ስትሄድ ደግሞ ይሄንን ብር ካልከፈልሽ አትገቢም ማለት። አልቃስሚያ ትልቅ የመንግስት ሆስፒታል ነው እንጂ እንደው የሚላበናት በእናትህ የሆነ ህይወቷ ጠፍቶ ምናምን ትንከምነው በቁም ሙኒቷ አሁን ብሬ ይንቀሳቀስና የኢላላ አህመሩን እንትን ይበል ማርያምን፣ እሱ ነው ትልቁ መፍትሄ። እሺ እስኪ ቆይ ሰው ተገኘ መሰለኝ እኮ ይጀምሩላታል። ቢያንስ የሆነ ሙሉን ብር እኮ በአንድ ያከፍሉ። ይሄ እንዴት መንግስት እንዴት አድርጎ ይሄ አሁን ለምሳሌ ሙሉ ብር ብሎ ነገር የለም። የብር ኮሽታ ማሰማት አያስፈልግም። ካልሆነ ቆይ አሁን የመሲና አማራጭ እንስማና ሌላ አንድ መንገድ አለ እነግራችኋለሁ። በዛ እናደርገዋለን። ያው ሙሉን አይሸፍኑም ብዬ ነው። ይሸፍናሉ። ሙሉውን የሚሸፍኑበት አድቫንቴጅ ሁላ አለ። የነሱ ሙሉውን ነው የሚሸፍኑት። ለምን ወጣች አልወጣም ማለት ትችል ነበረ፣ መብቷ። በቃ ይኸውልሽ፣ ለዛ ነው አሁን የምናደርገው እንድንገርሽ። ይሄ ራሽዲያ ሆስፒታል ነው የሚሰራው ይሄ ልጅ ማለት ራሽዲያ አይሆንም። ራሽዲያ አይሆንም። እሱ ግን ምን አለ ከዛው ይሄ አሁን የወጣችበት ሆስፒታል ላይ ሰው ተፈልጎ አንዴ እንዲያስገቧት ተደርጎ ከዛ በኋላ
ሰው አይገኝም መሲ ሰው አይገኝም። አሁን እኔ ዘዴውን እነግርሻለሁ። ብሬ ፈርም ሲሉህ ለነገሩ ያስፈራል። ደግሞ ሪስክ ነው ያለችበት ሁኔታ። ከራሽዲያ ወጣ መውጣት አለባት። ከራሽዲያ ትወጣና የትም ቦታ ሄዳችሁ አምቡላንስ መጥራት ለቃስሚያ። ኦኬ ማሚ እሱም ያለኝ ይሄን ነው። ግን ጋር እንዳታውቁ ስላለ ነው። ኖ ወጣ አልወጣ የታወቀ ነው። ሁሉም ነው የሚያደርገው። ዋናው እረፍት ስለሆናችሁ ተባበሯት እናንተ። ሙኒት ልክ ነው ያልሽው። ኦኬ አንድ ሚዩታርጊውና ታደርጉትን እኔ ፈርሙ የሚባለው ነገር በእርግጥ ያስፈራል። ግን ማንም የላትም ብላችሁ እንደው አንድ ሰው ይተባበራት በመፈረም ከዛ በኋላ እንትን ትጠራላችሁ። ምንድነው ስሙ? አምቡላንስ ይዞ ከገባ በኋላ በቃ የላችሁም እናንተ እዛ አካባቢ እንዳትገኝ። እሷም እራሷን ትሳት፣ በፈቃደኝነት እራሷን ትሳት። አታናግራቸው። ኢቨን ምንም እንደማታቅቶ ኦኬ። ከዛ በኋላ አንዴ ሬጂስተር አድርገው ካስገባት በኋላ የሆነ ስቴፕ ላይ ሲደርሱ እዛም እኮ ማነው ቃስሚያም ልጆች አሉ። በጣም ኢቨን ውስጥ የተፈጠሩ ነገሮች እየደወሉ የሚነግሩ ልጆች አሉ አይደለ? እነሱ ቼክ እያደረጉ ይነግሩናል። ኦልሬዲ በቃ ኦፕሬሽኑ ተፈቀደላት እንዲሆነ ሲባል እኛ እንገባላታል፣ ወይም ቤተሰብ የሆነ የቅርብ ሰው ይገባላታል። ከዚህ ውጭ ምንም አይነት መንገድ የለም። ኢትዮጵያ ግን ትሂድ የሚለው ነገር መሲ አይታሰብም። ኢቨን ፕሌንም አክሴፕት ላይ ያደረጓት ይችላሉ። ፕሌን አሁን ይሄ ልጅም አሁን ያልኩሽም አሁን ይሄ ልጅ የሚሰራው ራሺዲያ ሆስፒታል ነው። ትልቅ ቦታ ላይ ነው የሚሰራው። እኛ ጋር ላይሆን ይችላል። እዚህኛው ሆስፒታል ግን ብሎ አማራጭ የነገረን እቻ አሁን ያልሻትን ከገባች በኋላ ከዛ በኋላ ሂደቱን ደግሞ ቶሎ አፋጥኖ እንትን ማድረግ ነው። እራሳቸው ያፋጥኑታል። ለነፍስ ሲሉ ነፍስ ማትረፍ ብለው እራሳቸው ያጣድፉታል። ግን አሁን አለይኩም ሰላም ታሜ እንደምን حالكم يا جماعة؟ አልሐምዱሊላህ ብሬ ትላንትና ተገናኝተን ነበረ መንገድ ላይ ነበረ። ስቴቦ ምን ማድረግ እንዳለ አሁን ልክ ሙኒትና መሲ አሁን በስልክ ያወራቸው ልጅ እንደዛ ነበረ ያልኩ። ኢቨን ሪፖርትን ሙሉ ሁሉንም ነገር ይዝህ እዚሁ አጅማን አንድ ማቆ ልጅ አለ ሂላል አህመር ውስጥ ነው የሚሰራው። አትሊስት ምናልባት የሚያፋጠን ነገር ካለ እንደዚህ ነገሮች እንደ ሰለሪ ሰርቲፊኬት፣ ፋይናል ሪፖርት ከሐኪም ቤት ኮቴሽን የዋጋ ማለት ነው ምን ያህል ነው ማለት የሚፈጁ ይሄ ኦፕራስ እነዚህ ነገሮች አዘጋጅና ወደ ሂላል አህመር ወሰደው ብዬ ነበር። እነሱም ደግሞ ነገርኩ ማለት ሙሉ ይከፍላሉ። ሙሉ ካልከፈሉ ሜይ ቢ 70% ይከፍላሉ። ግን በአጠቃላይ ማለት እነሱ ሙሉ ይሸፍናሉ። ይህንን ነገር ካሞላ ምን መሰላችሁ አሁን እናንተ እኮ ያልገባችሁት ነገር ማለት ነው አሁን ሁሉም ነገር ማለት ነው እዚህ ጋር ነው ታወርቶ እንትን የሚለው ነገር እንጂ እኔ አሁን መጀመሪያ አልቃሰሚያ ሲወርዝም እንደዚህ ነበር። አልቃሰሚያ አሁን ደግሞ እንደ በፊቱ አይደለም። ባይዘው ማወቅ ያለባችሁ ሁላችሁም በዚህ አጋጣሚ ሌሎችም እንድትማሩ ማለት ነው። አሁን ላይ ብር ሳትከፍሉት ምንም ነገር ማድረግ አይችሉም። አልቃሰሚያ ውስጥ እንዲህ ሴቶች እርጉዞ ነው ሄዶ ማለት ነው ሂጂ እዛ ጋር ውለጅ ነው የተባለችው። አንድ በአይኔ እያየሁ መሲ በአይኔ እያየሁ ሂጂ እዛ ጋር ውለጅ ውርቻ ላይ ውለጅ ነው የተባለችው። እንደ በፊቱ ማንም ሰሞን ግን አለመውጣት መሬት ማንም አባከና አይልሽ ሙኒት እኔ በአይኔ ነው ያየሁት። በአይኔ በብረት ነው ያየሁት። ምንም ችግር የለም። የመጨረሻ ያስጠይቃቸዋል እኮ በህግ ያስጠይቃቸዋል። አንድ መንግስት ነው ያወጣው። በጣም ስለበዛ መንግስት ነው ያወጣው። ኖ መንግስት ይጠይቃቸዋል። ግን ሆነሃል ዴሊ ስናደርገው የምንውለው ነገር እኮ ነው። እኛ ነፍስ ማለት እያጡ ነው። ይሞክሩሃል፣ ተስፋ በማስቆረጥ ይሞክሩሃል። ገባ ዞር በይ አይመለከተንም አንፈልግም። እናንተ አሁን እዛው ጋር ሆናችሁ ልጅቷን ቤቷ ውሰዷት። ቤቷ ከሄደች በኋላ አምቡላንስ መጥራት ያቅታችኋል? ይሄ ነው እኮ በቃ ከዚህ በኋላ ስራ የለም። ለምሳሌ እኔ ልጅቷ ሄደች ካላስ በዊልቸር ታስገቧታላችሁ። ከዛ በኋላ ውጡ። ያለችበት ኮንዲሽን ያስገበናል። የት እዚህ ራሱ እኮ በቃ እንደ ድንገት አሁንም እዛ እንደዛ አድርጉ። ይሄ ቦታው ይሄ አይደለም።
ሲጀመር ለፉል ሀርት ሰርጀሪ ይሄ አይደለም ቦታው። ታሜ ቃስሚያ ነው እንጂ ሌሎች ቦታዎች ኢቭን አሁን ከዚህ ከራሽዲያ ገንዘብ እንኳን ኖሮን ካሽ ብንከፍል ትራንስፈር የሚያደርጓት ወደ ቃስሚያ ነው። ስለዚህ ከማራዘም ለማሳጠር በአምቡላንስ ወይም ደግሞ እንዳልኩ ታስገባትና ዊልቸር ላይ አድርጋችሁ ውጡ በቃ። ወይም እዛው ሆኖ ሙኒት ምናልባት ማለት ልጅቷን መናገር ትችላለች። ትራንስፌር አድርጎ ወደ አልቃስሚያ ሙምኪን ማለት አምቡላንስ አዘጋጅቶ ትራንስፌር ያደርጋል። አይቻልም ታሜ። ትራንስፈር ሲደረግ ተቀባዩ ሆስፒታል እንትን ማለት አክሴፕት ማድረግ አለበት። ኦኬ አክሴፕት ማድረግ አለበታ። አክሴፕት አያረጋትም ዊዛውት ፔመንት ኦልሬዲ። ምክንያቱም ነገሩን ያበላሸው ፔመንት ነው። አዎ ኸሊፋ ሆስፒታል የምትለው ነው። ኸሊፋ ሆስፒታል አጅማን ነው አይሳም ነው እንደዚህ የላቸውም እንደም